እኔ ጠብቄ ደከመኝ ነገር ምን እንደሆነ ታውቃላችሁ? የሩታና የአብርሽ ድራማ መቼ እንደሚያልቅ እግዚአብሔርን እንዴት እንደሚያስጠላ እንዴት እንደሚሰለች ማለት ነው። በነገራችን ላይ በጣም ነው የሚያስጠላ። ሰላም ሰላም ቤተሰብ እንዴት ናችሁ አላችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ለዚህ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ፣ ቤተሰብ እየሆናችሁ ደግሞ ላይክ እያረጋችሁ ከኔ ጋር ሁኑ እላችኋለሁ። እግዚአብሔርን በጣም ይሰለቻል ግን ነው ሩታና አብርሽ በጣም ማለት ነው በጣም የሚያስጠላው። ድራማም እኮ ከልክ ሲያልፍ ጥሩ አይመጣም። በተለይ ሴት ልጅ ክብሯን ስትል እግዚአብሔርን እሱ ማጋጠብኝ ብላ ወንድ ማምጣት በጣም ያስጠላል። እግዚአብሔርን በዚህ ልክ አይደለም እኮ እሱ የምታስቀናው፣ በዚህ ልክ አይደለም። እሱ ሴት ልጅ ስላመጣ እሱ ወንድ ነው ብማግጥም ወንድ ልጅ ነው ያምርበታል። በሴት ግን መቼም ቢሆን አያምርም፣ መቼም ማለት ነው። ይህኒ ወጠጤ ልጅ አምጥታ አሁን ባሌ ነው ወይስ ደግሞ ጓደኛዬ ነው ብላ ማስተዋወቅ እንዲህ አላው ላይ መለጠፍ ላይ ምን አመጣ? ምንድን ነው ምዋጋ አለው? እሷን መስላት እኮ ይችላል። አብርሽ ይቀናል፣ አዎ እንደሚቀና እናውቃለን። ግን በዚህ ልክ አይደለም ማስቀናት። እሱ ስለማጋጠ እሷ ማጋጥ አለባት እንዴ? የለባትም እኮ እንዴ። አሁን እሱ ባለፈው ሄርሜላን ሀምጥቶ በጣም አስቀናት። ልትናደድም ትላለች። አሁንም ቢሆን እናደዳለሁ። ግን ደግሞ ንዴቷ ዋጥ አርጋ እንደፈለጋችሁ ሁኑ ብላ ራሷን አክብራ እንደዛ ስትሆን ነው ሴት ልጅ የምትከበረው እንጂ እሱ ሴት ላይ ሄዶ ስለተደረበ እሷ ወንድ ላይ ሄዳ መደረብ የለባትም መቼም ማለት ነው። በጣም የሚያስጠላው ነገር ማለት ነው ይሄ። የታውቋለች ይህን ወንድ እኮ አታውቁም። ይሄ እንኳን አውሮፓ እኮ አዲስ አበባ ራሱ የመጣ በቅርብ ነው መስለኝ። እግዚአብሔርን እንኳን አውሮፓ ማለት ነው ሌላ ነገር ይቀርና ደግሞ ብር ይዞ ይመጣል እኮ። ብር ትፈልጋላችሁ ብሎ ብር ይዞ ይመጣል። ወንድ ልጅ እኮ በዚህ ወቅት ብር በእጅ ይዞ የሚሄድ ሰው የለም። በዚህ በተሻለ ጊዜ ማለት ነው። ይሄ ፋርነት ነው እንጂ ብር እንዳለ የሚያስታውቅ ነገር አይደለም እየሰራ ያለው ማለት ነው። ብር እኮ በዚህ ወቅት በዚህ ዘመን በኪስ ይዞ አይካሄድም። አለፈ። በስልክ ነው ትራንስፈር የምታረገው ብር ራሱ እንዳለ የምታስታውቁ ማለት ነው እንጂ ብር በኪስ ይዘ መጣ። ብር ነው የምትፈልገው። አብርሽ እንደሚመጣ ስለምታውቃደ እንደ ብሩን ይዘ የመጣው በሌላ ነገር መሰለክ። ኧረ ይደብራል ሩታ፣ እግዚአብሔርን ይደብራል በጣም። ሴት ልጅ ራሷ የምታስከብረው በክብሯ ነው እንጂ ክብሯን ጥላ አይደለም። ከሱ ምን ተሻልሽ አንቺ? እሷም እኮ ከሱ የተሻለች ነገር የላትም። እሱም ሄዶ ሴት ላይ ተደረበ፣ እሷም ሄዳ ወንድ ላይ ተደረበች። እሺ የተለየ ነገር ምን አለ? በዚህ አይደለም አብርሽ የምታስቀኝ። ራስሽን አስከብረሽ። አንቺ እኮ የልጅ እናት ነሽ። ይሄ ልጅ እኮ ነገ ያድጋል። የትኛውን ታዝቦ የትኛውን ተዋልሽ ያኔ ሲያድግ ማለት ነው። እናቱም እንደዛ አባቱም እንደዛ። እሺ የትኛውን ነው ልጅ? ጭራሽ ልጁን ብላችሁ እንትን ውስጥ ከተታችሁት ድራማ ውስጥ። የትኛው ልጅ ነው አባቱ? 3 ወር ነው 3 ወር የሞላ አይመስለኝም ይሄ ልጅ። የ3 ወር ልጅ ይዞ ሲወጣ ዝም ብላ የምትቀበለው የትኛው እናት ናት? እንኳን እናት አይደለችም፣ እንኳን ሰው አይደለም። ዶሮ ራሱ እኮ ዶሮ ጫጩቷን ስትነኪበት ልትበላሽ ነው የምትደርሰው። የአቅሟ ምን ያህል እንደምትቆረቆር ታውቃለሽ? በዚህ ልክ መናናቅ፣ በዚህ ልክ ራሷን ዝቅ ማድረግ በጣም ይደብራል። እግዚአብሔርን በጣም ይደብራል። በቃ ጠንከር ብላ ቆመ ልጇን እያሳደገች ራሷን ማስከበር ነው።
እንጂ እሱ ሄዶ ወንድ ላይ ስለተደረበ እሱ ሄዶ ስንት ነገር ስላረገ አይደለም። ለምን አስፈለገ ወንድ ማምጣት? ይሄን ወጠጤ እንኳን ይሄ ካናዳ አይደለም የአዲስ አበባ ያልኖረ ሰው እኮ ነው ያስታውቃል። ለምን አስፈለገ? ደግሞ ብሎ እኮ ለልጁ ይደረባል። ማን ስለሆነ ነው እሱ ለልጁ የምደረበው? ትላንትና የመጣ ሰውዬው ሩታ ራሱ አያውቃትም እኮ። እሺ ድራማ ነው እንበል። ይሄ ልጅ ድራማ ነው፣ ወንድ ልጅ ነው። እግዚአብሔርን ስሜት ይኖረዋል እኮ ይሄ ወንድ ልጅ ስለሆነ ማለት ነው። ወንድ ልጅ ነው። ነገ ፍቅር ያዘኝ ካንቺ አልላቀቅም ቢል የት ትገባለች ያኔ? ይሄ ልጅ ተልኮ በመጣስ ያኔ የት ትገባለች? ከዚህ የበለጠ ውርደት እኮ ነው የሚመጣው። ከዚህ የበለጠ እናት የለሽም እንዴ አንቺ? የተከበረሽ እናት አለሽ እኮ። እግዚአብሔርን እናትሽን አታይም? እህቶችሽን አታይም እንዴት እንደምኖሩ? ሴት ልጅ ብላተኛ ናት እኮ። በብላት መኖር ነው እንጂ እሱ ስለማገጠ ሄዶ መማገጥ፣ እሱ ሴት ጋር ስለሄደ አንቺ ወንድ ጋር መሄድ ለምን አስፈልግም? የመጀመሪያውን አይተሻል እኮ የት እንደወደቅሽ ለሚረሳሽ። ድጋሜ ሄደሽ ውደቅታል። ለምን ገደል እየገባሽ እኮ ነው። ሊመስልሽ ይችላል ዛሬ አብርሽን ልታስቀኝ ሊሆን ይችላል፣ ግን ደግሞ አይደለም በጭራሽ ማለት ነው። በጭራሽ ራስሽን እያጠፋሽ ነው የበለጠ ማለት ነው። ለምንድን ነው አንቺ የቤተሰብሽን ምክር ማሰሚ? እናትሽን ዝቅ እያረገሽ እኮ ነው። እህትሽን ዝቅ እያረግሽ እኮ ነው። አንቺ ስትከበሪ እኮ ነው ቤተሰብ የሚከበረው። እናትሽን አስታውሽ እንጂ እንዴት ትዳሯን ይዛ እንደምትቀመጥ፣ እንዴት ባሏን አክብራ ወንዱን አክብራ እንዴት እንደምትቀመጥ። እግዚአብሔር ያን እናትሽ ምስኪን አለች እኮ። ትልቅ ናት ትንሽ ናት ሳትል ሁሉን እያከበረች የምትኖረው እናት አለች። ከምንም በላይ ደግሞ ክብር ይበልጣል። ከምንም በላይ ማለት ነው። አብርሽ ስለቀና ምንም የሚያመጣው ነገር የለም። ይቀናብሻል፣ ግን አንቺ ደግሞ ዝቅ እያልሽ ነው የምትሄጂው። እግዚአብሔርን እኔ ግን አንቺን እወድሻለሁ። እግዚአብሔርን እወድሻለሁ። ሴት ልጅ ብላተኛ ናት። ብላተኛ ሁኚ። ለምን አስፈለገ መማገጥ? ለምን አስፈለገ? ምን ዋጋ አለው መማገጥ? ዋጋ የለውም እኮ። አንቺን የሚከታተል ሰው ምን ይማርሽ? አንቺ አሁን እናት እኮ ነሽ። ከልጅ አልፈሽ አንቺ እኮ እናት ነሽ በዚህ ሰዓት። ከእናት ደግሞ ብዙ ነገር ይማራል። ብዙ ከአንቺ የሚማር ሰው አለ። አንቺ ብላተኛ ስትሆኚ፣ አንቺ ጠንካራ ስትሆኚ ከአንቺ የሚማር ብዙ ሰው አለ። ብዙ ማለት ነው። የራሳቸው ጉዳይ ብለሽ አትይም እንዴ? እንደፈለጉ ይሁን። ያኔ ወይኔ ያንን እቺን የመሰለች ልጅ ነው እንዴ ተውኩት? ራሷን አክብራ የምትቀመጥ ያችን ጠንካራ ሴት ነው እንዴ ለካ የተውኩት? ልጄን እንዲህ እያሳደገችልኝ ብሮ ለራሱ ማለት ነው ይጸጸታል ያኔ። አንቺ ግን እንዲህ ያረግሽ ለምን አስፈለገ? ምንም እኮ ዋጋ የለውም። መዋጋ አለው። እኔ እንዲህ ስላረግሽ የሚመጣው ነገር የለም። አብርሽ እኮ ማለት እንኳን ይሄንን ልጅ አይደለም ወንድምሽን ሄደሽ ብታቅፊ እኮ የሚቀና ሰው ነው አብርሽ። በጣም ይቀናል። አብርሽ አይወድሽም ማለት አይደለም፣ ይወድሻል። ግን እሱ ሞኝነት ይዞ ነው፣ አንቺ ሞኝነት። ምንም የሚጠቅምሽ ነገር የለም። ይሄ ነገር ራስሽን አስከብሪ፣ ቤተሰብሽን አስከብሪ። ለምንድን ነው ቤተሰብሽን ዝቅ የምታረጊው? እህትሽ እንዴት ነው እየኖረች ያለችው? ባልና ሚስት ነው። አዎ ባልና ሚስት ይጣላል። ስለምትዋደዱ ነው የምትጣሉት እንጂ ሌላ ቁስል ኖራቸው አይደለም። ለሰውም አስቡ እስቲ።
ለእናንተ ለተመልካችም አስቡ። እሺ ከእናንተ ምን እማራለሁ? ምንም እኮ ትምህርት የለውም ይሄ ምንም ትምህርት ማለት ነው። የምታስተምሩት ነገር የለም በዚህ ሰዓት። እግዚአብሔርን ጠንከር ብለሽ መኖር በቃ ራስሽን ችለሽ። ቤቱን ለቆልሽ ወጣ እኮ። ሌላ ወንድ ቢሆን እኮ ያኔ የልጄ እናት ናት ብሎ ቤት አይገዛልሽም። ቢጠላሽ ማለት ነው አብረሽ እግዚአብሔርን ቤት አይገዛልሽም። ቤት ገዝቶልሽ ሁለተኛ ደግሞ አንቺ ኖርበት፣ ጓደኞችም መጥቶ ከዚህ በኋላ አይረብሹሽም ብሎ ቤቱን ለቆልሽ ሲሄድ ስለሚያከብርሽ ስለሚወድሽ ነው እንጂ የራሷ ጉዳይ ነው ብሎ ቢሄድ ማለት ነው ያኔ ነበር የሚሄደው። አንቺ ወልደሽ እንደዛ ቁጭ ብሎ እዛ መጥቶ ስለምንሽ ምንም አልመሰለሽም። ጠንከር ማለት አለብሽ እኮ። ያኔ ራሱ መጥቶ እግርሽ ላይ ወድቆ ይቅርታ ይልሻል። ለምን መጠበቅ አቃተሽ? አንቺ እኮ አዋቂ ሰው ነበርሽ። እግዚአብሔር ሩታ አዋቂ ሰው ነበረች። ከማንም ትበልጥ ነበር ሩታ። ራሷን አክብራ ሲሪየስ ሆና የምትኖር ሩታ ነው የምናውቀው እኛ። እቺን ሩታ አናቃትም መቼም ማለት ነው። እቺን ሩታ አናቃትም። በተለይ ያኔ ቢሆን እሺ ምንም የለሽም፣ የልጅ እናትም አይደለሽም። አሁን ግን የልጅ እናት ነሽ። የልጅ እናት መሆንሽን እንዳትረሺ። አንቺ ሰውን የምትመክሪ እንጂ ሰው የሚመክርሽ ሴት አይደለሽም። ከዚህ በኋላ ምንም ብታረጊ ምንም ቢመጣ የፈለገ ነገር ቢያረግ ማለት ነው በሱ ተመሳሳይ ማረግ የለብሽም። የፈለገ ወንድ ልጅ እኮ በማገጥ ያምሩበታል። ምክንያቱም ወንድ ነው። ሴት ልጅ መቼም ስትማገጥ መቼም አያምርባትም። መቼም ማለት ነው መቼም የሚያስጠላው ነገር ነው። ከምንም በላይ የሚያስጠላው ነገር ምን እንደሆነ ታውቃላችሁ? ሴት ልጅ መማገጥ በቃ የሚያስጠላው ነገር። ክብርሽ ያኔ ነው ዝቅ የሚለው። ጠንካራ ብለሽ ስትቆሚ የፈለገ ነገር ያርግ እያየሽ እንዳላየ ሰው ማለፍ የሚያረገው ነገር። ከተፋታችሁ አይደል? ከተፋታሽ ደግሞ እሱ እንደዛ ስላረገ አንቺ በሱ ተመሳሳይ ማድረግ የለብሽም። አንቺ በምን ተሻልሽ ከሱ? ምንም የተሻለ ነገር የለም። ያረግሹ ነገር የለም። እሱም ሄዶ ሴት ላይ ተደረበ፣ አንቺም ሄደሽ ወንድ ላይ ተደረብሽ። ዋጋ አለው? ምንም ዋጋ የለውም እኮ። ጠንካራ ብለሽ ስትሰሪ ልጅሽን ስታሳድጊ ነገ የምስጋና ቀን ይሆንልሻል። እሱ ራሱ መጥቶ ያመሰግንሻል። እንኳን ሌላ ሰው እሱ ራሱ መጥቶ የእሱ ቤተሰብ መጥቶ ያመሰግንሻል። አሁን ግን እንደዚህ እያራሽ ክብርሽን ዝቅ እያረግሽ ማንም አያከብርሽም። ማንም ማለት ዝቅ እያልሽ ነው የምትሄጂው። ዝቅ እያልሽ ያኮ የተከበረ ቤት ነው። ስንት ነገር ያሳለፋችሁበት ቤት እኮ ነው። የምታስታውሺ ከሆነ ስንት ነገር ስንት መስዋዕት የከፈልሽበት ቤት እኮ ነው ያ ቤት። ዝም ብሎ ወንድ መጥቶ እሺ ይሄ ሰውዬው ማለት ነው እንትን የኖረ ሰው ይሆን ካናዳ የኖረ ሰው ቢሆን ማለት ነው አንድ ቀን መጥቶ አንድ ቀን ምሳ ጋብዞሽ ያውቃል? አያውቅም። እቺን አበባ ይዞ መምጣት ለምንድን ነው አንቺ በዚህ ተራ የምትታየው? ዋጋ አለው ይሄ። በዚህ እኮ ራሱ ያስታውቃል። የካናዳ ሰው ነው ብር ይዞ ስለመጣ ዋጋ የለውም። አንድ ቀን እስቲ ሆነ ደህና ካፌ ወስዶሽ ደህና ምሳ ጋብዞሽ ያውቃል? አያውቅም። ሁሌ መለጠፍ ተለጥፈሽ ምን ዋጋ አለ? ምንም ዋጋ የለም እኮ። ከሱ ምን ተሻልሽ አንቺ? ሴት ልጅ ረጋ ስትል ነው ረጋ በይ። ሰውም ብዙ ሰውም ከአንቺ ሊማር ስለሚችል ማለት ነው። ዋጋ የለም። ወደሱ ወንድ ላይ ስለተለጠፍሽ ዋጋ የለውም። ቤተሰብሽን አስከብሪ። ብዙ ወዳጅ አለሽ አንቺ። ብዙ የሚወድሽ ሰው አለ። ብዙ ቤተሰብሽን የሚወድ ሰው አለ።
ለምንድን ነው ራስሽን ዝቅ የምታረጊ? ለምን አስፈለገ? ዋጋ የለው። ለምንድን ነው ልጅሽን ዝቅ የምታረጊ? ጠንካራ ብለሽ ልጅሽን አሳድጊ። ደግሞ ወንድ ልጅ እኮ ነው ያገኘሽው። ጠንከር ብለሽ አሳድገሽ እሱ ራሱ ሲያድግ ለካ እንዲህ አይነት እናት ናት እንዲህ ያሳደገችኝ ይላል። ይህን ቪዲዮ ያህል እኮ ሲያድግ የምትሰሩትን ነገር አረተው ሰው ልጅን አታስጨንቁ።